السلام عليكم ورحمة الله وبركاته. ودنا يتكبراتو የፋጡማ ወይም የሙስራ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቻችን ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም። ሙስራ ቻናልን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ ወንድሞች እህቶች ከልብ አድርጌ አመሰግናለሁ። ያላደረጋችሁ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ፣ አግዙኝ እላችኋለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር አንድ ደስ ያለኝ ነገር አለ ማለት ነው። እሱን ለማሳየት ነው። ለምትወዱኝ እህቶቼ፣ ለምትወዱኝ ወንድሞቼ ደስታዬን ላካፍላችሁ፣ ተካፈሉ ደስታዬን ማለት ነው። የምሬን ነው የምላችሁ። በጣም ነው ደስ ያለኝ። ያስደሰተኝም ጎረቤቴ ነው ማለት ነው። እኔ በስደት ዓለም ነው ያለሁት እና አልሐምዱሊላህ እዛ ሀገር ቤት ከአክስቴ ልጅ ጋር ሆኖ ማለት ነው የሰሩልኝን ቤት ላስጎብኛችሁ ማለት ነው። ያው ገና አልተጨረሰም። እያንዳንዱ ነገር እየላኩልኝም ስለሆነ ልክላችኋለሁ፣ አሳያችኋለሁ ለእናንተም ማለት ነው። ለውድ እህቶቼ፣ ለውድ ወንድሞቼ የኔ ደስታ ለሚያስደስታችሁ ማለት ነው። አልሐምዱሊላህ በጣም ደስ ብሎኛል። እስኪ ላሳያችሁ፣ አብረን እንየው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ይህን ይመስላል ማለት ነው። ይህን ይመስላል እንደምታዩት ሀቂቃ በጣም ደስ ይላል ማለት ነው። በዚህን ሰዓት ምንድን መሰላችሁ ያስደሰተኝ እዚህ ጋር በዚህን ሰዓት እንኳን ጎረቤት እንኳን አይደለም ቀርቶ ያክስት ልጅ ያጎት ልጅ ማለት ነው ወንድም እህት እናትና አባት በተከዳዳበት ዘመን ማለት ነው። ግን አሉ እንደዚህ ጥሩ ልቦች አሉት ከእናትም ከአባትም ከወንድምም ከእህትም ታጎትም ካክስትም ካጎትም ካክስትም ልጅ ማለት ነው አሉ እንደዚህ ጥሩ ሰዎች ምርጦች ማለት ነው። ጥሩ ልብ ያላቸው ሰዎች አሉ ማለት ነው። በእነሱ ረህመት ነው ያለ ነው። አልሐምዱሊላህ ረብል ዓለሚን አላህ ሱብሓነሁ ወተዓላ ይዘን እንደናላህ ከሚራሩ ሰዎች ያድርገን፣ ሰዎችንም ያራራልን። ሰው ለሰው በጣም ትልቅ ጥቅም አለው ማለት ነው። በቃ የመኖር ህይወቱ ሰው ለሰው ያኔ የመኖር ህይወት ያኔ የመኖር ማንነታችን ሰው ለሰው መተዛዘናችን እስበራስ መደጋገፋችን መተዛዘናችን ነው ማለት ነው። በቃ እና ምንድነው እዚህ ጋር እኔን ለየት ባለ መልኩ ያስደሰተኝ በዚህን ሰዓት ታውቁታላችሁ አብዛኛዎቻችሁ ማለት ነው ከውርቀታችሁ የሚደግፋችሁ ሰው፣ አይዞሽ የሚላችሁ ሰው፣ አይዟችሁ ከጎናችሁ ነን የሚሏችሁ ሰው ምን ያክል እኔ እንጃ ምን ያክል ጥሩ ማንነት እንዳላቸው ነው ማለት ነው። እና እንደዚህ በተራ ጎረቤት ባክስት ልጅ ይህን ያክል መጽዋዕትነት ከፍለውልኛል እና ይህ ያስደስተኛል። እንኳን አይደለም ቀርቶ ጎረቤት እያንዳንዳችሁ ሰዎች ይሄ ነው ብዬ ባልልም ታውቁታላችሁ ማለት ነው። በተለይ ወደ ስደት ዓለም ያለ ነው የሚደርስብን በደል ማለት ነው። በደል ማንለውም ጸጋ ነው። ይሁን ይህን ያላየ ስንት ሰው አለ ከኛ በታች ሆነ ማለት ነው። ጤናውን ያጣ ስንት ሰው አለ ማለት ነው። እኛ ግን አልሐምዱሊላህ ጤና ሰጥቶን ስራ ሰጥቶን ነው ራሳችንን መጽዋዕትነት እያደረግን የምንኖረው ማለት ነው። ማንኛችንም ወደ ስደት ዓለም ስንሰደድ ራሳችንን ለመቀየር፣ ቤተሰቦቻችንን ለመቀየር፣ ወንድም እህቶቻችንን ለማገዝ በቃ ይሄንን በማሰብ ስለሆነ በጥሩ ልባችን አላህ ፈቅዶ ወደዚህ ስላመጣንም አልሐምዱሊላህ ረብል ዓለሚን ትልቅ ምስጋና ክብር ይገባው ማለት ነው። እና ከምንም በላይ አስደስተውኛል። አላህ ያስደስትልኝ። በእርግጥ ጎረቤት የምላችሁ የጓደኛዬ ባል ነው ማለት ነው። ግን የጓደኛዬ ባል ይሁን እንጂ መጀመሪያ የተገናኘ ነው በጉርብትናው ነው ማለት ነው። የሚገርማችሁ ሰለምቴ ነው፣ እሱ ሰለምቴ ነው ማለት ነው። ያክስቴ ልጅ ችግር የለውም ስለተዋለድንም ያክስቴም ልጅ ስለሆነ ነው። እሱ ግን በጉርብትናው ብቻ ነው ማለት ነው። እና ለእናንተም ቤት ለመግዛት ቦታ ለመግዛት ያሰባችሁ አላህ ጥሩ ጎረቤት ይስጣችሁ እላችኋለሁ ማለት ነው። እንዲሁም ደግሞ የገዛችሁ ቦታም ቤትም የገዛችሁ እህቶች ወንድሞች ጎረቤቶቻችሁን መልካም ያደርግላችሁ። እናንተም ለጎረቤቶቻችሁ መልካም ሆኑ፣ መልካም ያድርገን።
ለሰው መልካምነት ለራስ ነው። በቃ መልካምነት ለራስ ነው፣ ጥሩነት ለራስ ነው፣ ደግነት ለራስ ነው ይባል የለ። በቃ ይህ አባባል ግን እውነት ነው። አንድ ሰው ሰዎችን ሲያስደስት ቀርሞ የሚደሳው ራሱ ነው፣ እንደኔ ከሆነ ማለት ነው። ራስን ማካበድ ባይሆንብኝ ማለት ነው። እንደኔ እንደ ተጅሪባ ማለት ነው። ማለት እንዳየሁት እንደሞከርኩት ከሆነ ግን በቃ ከዛ ካደረጋችሁለት ሰው ጥሩ ነገር ካደረጋችሁለት ይልቅ ከዛ በላይ ቀድመን የምንደሰው እኛ ራሳችን ነን ማለት ነው። ስለዚህ መልካምነት ለራስ ነው የሚባለው እንደዛ ነው መሰለኝ። እና በዚህ መልኩ አስደስተውኛል። በዚህ መልኩ ይህን ያክል መጽዋዕትነት ከፍለውልኛል። በጣም ደስ ብሎኛል ማለት ነው። እና ለጥሩ ጎረቤት ይስጣችሁ፣ ለእናንተ እመኝላችኋለሁ። ለፍሬ ያብቃችሁ በስደት ዓለም ላላችሁ። እኔንም እንግዲህ ዱአ አድርጉበት። ይህን ቤት ተስተካክሎ ሊጨርሱ አምቦ ተውቦ የምኖርበት ያድርገኝ ማለት ነው። የምንኖርበት ያድርገን ማለት ነው። እና ደስ ብሎኛል። ይህ ነው ያለኝ ዛሬ ማለት ነው። ሀቂቃ በጣም ደስ ብሎኛል ማለት ነው። እንግዲህ ለጎረቤቴም ላክስቴም ልጆቻቸውን ጠብቆ በልጆቻቸው ያገኙት መልካም ስራቸውን እናት አባት የሰራው ስራ ለልጅ ይተርፋል ይባላል እና ለልጆቻቸው ይህን በጎ ስራ በልጆቻቸው ያገኙት፣ በልጆቻቸው ይጠቀሙ። ሚስቱን በስደት ዓለም ነው ያለችው እንደኔ ጎረቤቴ። አላህ ከሚስቱ ጋር በሰላም ያገናኘው። እኛም ደግሞ እዛ ከመጨረሻው እስከ ጀነት ጎረቤት የምንሆን ያድርገን። እና አስባችሁታል? ምን አይነት ጥሩ ሰው ቢሆን ነው ለጎረቤቱ አይዞሽ እደግፍሻለሁ እኔ አለሁ እኔ ወንድምሽ አለሁልሽ ብሎ ማለት ነው። የእናት ልጅ በአሁኑ ሰዓት የማያረገውን ማለት ነው ኢላ ረሂም አላህ ካዘነለት ውጭ የእናት ልጅ ራሱ በሴት ላይ ጨክኗል ማለት እንችላለን ማለት ነው። የእናት ልጅ የማያረገውን የእናት ያባቴ ልጅ አሉ 4 ወንድሞች አሉኝ፣ ግን እነሱ አላደረጉልኝም። ያ ግን የማላቀው በእርግጥ 2 አመት ተጎራብተን ኖረናል፣ 2 አመት አካባቢ ማለት ነው። ግን አይዞሽ ደግፍሻለሁ እኔ ያለሁሽ፣ አንቺ ስሪ፣ አንቺ ተቀየሪ፣ ተለወጪ፣ ለራስሽ የሆነ ነገር ያጂ ብሎ መክሮ አበረታቶ እደግፍሻለሁ። እንግዲህ ታስባችሁታል? ይሄ ቤት ሲሰራ አሸዋ መጫን ያስፈልገዋል፣ እንጨት መግዛት ያስፈልገዋል፣ እንደገና ተገዝቶ ማስጫን ያስፈልገዋል፣ ድንጋይ አሸዋ መግዛት ያስፈልገዋል፣ ማስማማት፣ ከመኪና መኪና ማገለባበጥ፣ በዛ ላይ ስልክ መደዋወል አለ። ዛሬ አንድ ካርድ ስንት ነው? ካርድ ስንደውል ስንት ደቂቃ በስንት ብር ነው የምናወራው? ማሰብ አያቅተም ማለት ነው። እና ማሻአላ ምን አይነት ጥሩ ሰው ቢሆን ነው ማለት ነው። እንግዲህ እኔም ለጎረቤቴ መልካም ያደርገኝ፣ መልካምን ሁሉ እመኝለታለሁ። እናንተም እስቲ ለጎረቤቴና ላክስቴ ልጅ መልካምን ሁሉ ተመኙላቸው ማለት ነው። መልካምን ሁሉ ይጣማቸው፣ እኔን እንዲያስደሰቱኝ አላህ ያስደስትልኝ ማለት ነው። እና በዚህ መልኩ ነው ዛሬ የተደሰትኩት ከምንም በላይ ማለት ነው። ሰርፕራይዝ ነው ያደረጉኝ ማለት ነው። እንግዲህ ደስ ይላል። ሀቂቃ ዱዓ የማደርገው ለመጨረሻው ነው። መጨረሻችንን እንዲያሳምርልን፣ መልካም ጉርብትናችን እንደቀጠለ ከዱንያ እስከ ጀነት በመልካም እንዲያጎራብተን ነው የምፈልገው ማለት ነው። ምኞቴ ይሄ ነው እና ጎረቤቴን እስከ ልጆቹ እስከ ቤተሰቦቹ እስከ ሚስቱ ባሉበት አላህ ይጠብቅልኝ። ያክስቴንም ልጅ እስከ ሚስቱ እስከ ቤተሰቦቹ ሁሉ ይጠብቅልኝ ማለት ነው። እና አላህ መልካም የሚሰሩትን ሁሉ ይጠብቃቸው። በእነሱ ነው ያለ ነው ማለት ይቻላል። ያ ማለት መልካም ሰው ከሌለ በዚች ምድር የትንሣኤ ቀን ይከሰታል አይደለም? በመልካም ሰዎች ነው የምንኖረው እኛ። ስለዚህ ምን ጊዜም መልካም ያድርገን፣ ምን ጊዜም አላህ Subhanahu Wa Ta'ala ከመልካሞች አድርገን እና ዛሬ ከምንም በላይ ከምላችሁ በላይ ተደስቻለሁ ማለት ነው።
እናንተም ተደሰቱልኝ። ለእናንተም ዱአ አድርጉ፣ ለእኔም ዱአ አድርጉ ማለት ነው። ክርስቲያኖችም ጸሎት አድርጉ ነው የሚባለው። በምንኛ ነው ጸሎት አላውቀውም ማለት ቃሉን ማለት ነው። በአረብኛ ነው ዱአ እንግዲህ ጩህ። ለማንኛውም እንደኔ አይነት ጎረቤት መልካም ጎረቤት የሚያስብ ይስጣችሁ እላችኋለሁ። እንግዲህ እንደዚህ እየሰሩ የሚያስደስቱ ማለት ነው። እናንተም ደግሞ ለጎረቤታችሁ አላህ ጥሩ ያድርጋችሁ፣ ጥሩ ያድርገን። ዘላቂነት መልካምነታችንን ዘላቂነት ያደርግልን። ለሰው መልካም መሆን ለራስ ነው እና እዚህ ጋር ደግሞ የሚስቶቻቸው ውጤት ነው ማለት ነው። እንደማስታውሳችሁ ነገር እንግዲህ ሚስቶች መልካም መሆን አለብን። ወንዶች ለሰዎች መልካም እንደሆኑ የሴት መስዋዕትነት ያስከፍለዋል። ሀቂቃ እነዛ እህቶች ባያበረታቷቸው ማለት ነው። እኔ ማንኛውም የወንዶች ውጤት የሴቶችም ነው የወንዶቹ ብቻ አይደለም። እና እናንተም ሴቶችም መልካም ነው መሆን ያው አጅሩን ትካፈላላችሁ ማለት ነው። መልካም እንሁን እላለሁ ማለት ነው። በዚህ አጋጣሚ የነሱም ውጤት አለበት። አላህ Subhanahu Wa Ta'ala ባሉበት ይጠብቅልኝ፣ በልጆቻቸው ያስጠቅማቸው ማለት ነው። ይህን ያክል ውለታ ውለውብኛል። በምን አይነት ነው ምን አድርጌ ነው የነሱን ውለታ መመልሰው ማለት ነው። ሀቂቃ ትልቅ ውለታ ነው ጥለው ያለፉት በህይወታቸው ማለት ነው። ትልቅ አሻራ ነው ለኔ መነሳት፣ ለኔ ድጋፍ እና እንግዲህ ሌላውንም ቤት ዋናውን ቤት እናስተካክልልሻለን ብለውኛል። ሲያስተካክሉልኝ እያንዳንዱን ነገር ደስታዬን አካፍላችኋለሁ ማለት ነው። የኔን ደስታ መካፈል የምትወዱ ደስታዬ ደግሞ እንዲሁም የሚያስደስታችሁ እያንዳንዱ አሳያችኋለሁ። እነሱም እያንዳንዷ ነገር እየቀረጹ ስለሚልኩልኝ ማለት ነው እና ስለተከታተላችሁልኝ ከልብ አመሰግናለሁ ማለት ነው። ሙስራ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው ቤተሰቡን ያበረታቱኝ። እስከምንገናኝ መልካም ሁኑልኝ፣ መልካም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።